ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች ዛሬ በአውሮፓ እግር ኳስ በውጉት የሚጠበቅ ትልቅ ምሽት ተቃርቧል። አርሰናል ከ20 ዓመታት በኋላ ለመጀመሪያ ጊዜ ወደ ቻምፒየንስ ሊግ ፍጻሜ ለመድረስ በኤሚሬትስ አትሌቲኮ ማድሪድን ያስተናግዳል። አሰልጣኝ ሚካኤል አርቴታ ደጋፊዎችን ትልቅ የምስራች ይዞ ቀርቧል። ዝርዝሩን አብረን እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አድማጮቼ ተመልሰናል። ከዛ በፊት ግን ፔጃችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳይረሳ። ወደ ሁለቱ አሰልጣኞች ጋዜጣዊ መግለጫ ስንመለከት አሰልጣኝ ሚካኤል አርቴታ በጋዜጣዊ መግለጫው ላይ ተጫዋቾቹን እንደ አውሬ ሆናችሁ ተጫወቱ በማለት ትዕዛዝ አስተላልፏል። ትልቁ ዜና ግን የማርቲን ኦዲጋርድ እና የካይ ሃቨርትስ መመለስ ነው ማለት ነው። ምንም እንኳን ሰኞ ዕለት በልምምድ ላይ ባይታዩም አርቴታ ዛሬ ለጨዋታው ዝግጁ መሆናቸውን አረጋግጧል። ይህ ለአርሰናል የማጥቃት መስመር ትልቅ ጉልበት ነው። ነገር ግን ጁሊያን ቲምበር እና ሚኬል ሜሪኖ አሁንም ከጨዋታው ውጭ ናቸው ማለት ነው። በሌላ በኩል አጥቂው ቪክቶር ዮኬሬስ ስለ ቡድኑ አጋሮቹ ያለውን አድናቆት ገልጿል። በተለይም በልምምድ ወቅት ከሳሊባ እና ከጋብሪኤል ጋር መጋጠም ብቃቱን እያሳደገው መሆኑን ተናግሯል። ዮኬሬስ ከቡካዮ ሳካ ጋር ያለው ጥምረት ዛሬ አትሌቲኮን መከላከያ ይሰብራል ተብሎ ይጠበቃል። ስለ ፔናልቲ ሚስጥሩ ሲጠየቅም ብቻ ኳሷን መረብ ላይ አሳርፋለሁ በሚል በራስ መተማመን መልሶ አልፎታል ማለት ነው። እንደዚሁ በአትሌቲኮ ማድሪዱ አሰልጣኝ ሲሞኔ ጋዜጣዊ መግለጫው ላይ በትዕግስት መጫወት አለብን ሲል ተናግሯል። በትዕግስት ተጫውተን ባገኘነው አጋጣሚ ክፍተቶችን ተጠቅመን ማሸነፍ እንጫወታለን በማለት ለኦዲጋርድም ያለውን አድናቆት ገልጾ ለአርሰናልም ቡድን ያለውን ክብር ገልጾ ኦዲጋርድ ግን የጨዋታውን ፍሰት ያፈጥነዋል ሲል ገልጾታል ማለት ነው። በሌላ በኩል ወደ ፕሪሚየር ሊጉ ስንመለስ አርሰናል ሌላ የደስታ ዜና ሰምቷል። ማንቸስተር ሲቲ ኤቨርተን ጋር 3-3 በሆነ አቻ ውጤት ነጥብ ጥሏል። ሲቲ መሪነቱን አሳልፎ ሰጥቶ በ97ኛው ደቂቃ በዶኩ ጎል ከሽንፈት ቢተርፍም አርሰናል አሁንም በ6 ነጥብ ልዩነት ሊጉን ዋንጫ ለመሳለም ተቃርቧል ማለት ነው። ይህም የሚያሳየው ኦልሞስት አርሰናል ዋንጫውን ለመሳም እንደተቃረበ ነው። ማታ የጣለው ነጥብ ሲቲ ከሱ የማይጠበቅና ከባድ ኪሳራ የገጠመው ጨዋታ ወይም ምሽት ሆኖ አልፏል ማለት ነው። አድማጮቼ በመጨረሻም እንግዲህ የምጠይቃችሁ ኮሜንት አስተያየት እንድታደርጉልን ነው። የእናንተ አስተያየት ለእኛ ትልቅ ጥቅም አለው፣ ያግዘናል፣ ያበረታታናል፣ ለወደፊት ስራችንንም የሚያነቃን ነውና በመጀመሪያ ጨዋታ 1-1 መጠናቀቁ የዛሬውን ጨዋታ የበለጠ አስፈሪ ያደርገዋል። አርቴታ ያበራል ወይስ ሲሞኔ በኤሚሬትስ ጥልፍልም መከላከያውን ይዘረጋል? የእናንተ ግምት ምንድን ነው? አርሰናል ለፍጻሜ ይበቃል? ውጤቱን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ ማድረጋችሁን እና ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ስለተከታተላችሁን እናመሰግናለን። ቻው፣ ሰላም።